የተቀልደን የምናነሳቸው አሉ እነ ጫላና እነ ለሊሳ አምርተው እነማን ኤክስፖርት እንደሚያደርጉ ታውቃለህ እንደዚህ አይነት ኤክስፕሎይቴሽኖች እንዳለ በኢንቨስትመንት ስም አረብ ኤሚሬቶች ተርኮች የባሌን ሰፊ እርሻ መሬት ኦሮሞ የሚጠቀምበትን ማን እየተጠቀመ እንዳለ ታለ እነዚህ ሁሉ የኦሮሞ ጥያቄዎች ናቸው እነዚህ ፋንዳሜንታል ጥያቄዎች እስካሁን አልተመለሱም ስለዚህ እኚህ የኦነግና የኦሮሞ ህዝብ ማታገያ ጥያቄዎች ናቸው ሌሎች ጥያቄዎች ቀድሞ ወንድሞቼ እንዳነሱት ትግራይ ክልል አማራ ክልል ያለው ኮመን የሆነ ስርዓቱ ያመጣው የፖሊሲ የማህበራዊ ጉዳይ የፖለቲካ ጉዳይ ጥያቄዎች እንዳሉ ሆነው እነሱም ማታገያ ሆነው ግን በተናጠል ይሄን ነው ኦነግም ትግሉን በሰላማዊ መንገድ አረጋለሁ ብሎ ያለው ኦነግም በትጥቅ ትግል የኦሮሚያን ጥያቄ መልሳለሁ ብሎ ህይወቱን እየሰዋ ያለ ኦላም የቀረኝ ጥያቄ አለኝ ብሎ እየታገለ ያላቸው ፋንዳሜንታል የሆኑ የኦሮሞ ጥያቄዎች አልተመለሱም ብሎ ነው ስለዚህ እነዛ ጥያቄዎች አንድ ምጋራው ነገር አንተ ከምታነሳው ፐርስፔክቲቭ አሁን ባለን አውድ ቁጭ ብለን ጥያቄዎቹን መፍታት እንችል ነበር መንግስት ግን ቁጭ ብሎ ጥያቄን የመፍታት ፍላጎት የለውም ንጉስ ከሞተ ኦኬ ንጉስ ከሞተ ጦርነት አበቃ ይባላል ለዚህ አይደል ኃይለ ሥላሴ ወደ እንግሊዝ የሄዱት የኦላ መሪዎች አገሪቱ አየር ክልል መንግስት የሚቆጣጠርበት አየር ክልል ውስጥ ሪስክ ወስደው ታንዛኒያ ድረስ ሄደዋል ስለዚህ የሰላም ፍላጎት አላቸው ማለት ነው መንግስት የሰላም ፍላጎት ስለሌለው ያ ጥያቄ እኔ ጦርነት ውስጥ ሳይገባ መሳራ ሳናነሳ ቁጭ ብለን መፍታት የምንችለውን መሳራም እንዲነሳ ያደረገ ያለው መንግስት ለሰላም ፍላጎትና ዊሊንግ አለመኖሩ ነው ብዬ ነው ማነሳው ቴንክ ዩ ራጅ ወደ ጀዋር ልምጣ እስኪ የኦሮሚያን ክልል ሁኔታ እንዴት ገልጸዋል ራጅ በደንብ አስቀምጦታል ግን let me play devil's advocate I think ሁለት ነገር ወሳኝ ነው ከኦሮሞ ወጣቶች አንፃር ከኢመርጂን አመራር አንፃር የኦሮሞ ፖዚሽን በኢትዮጵያ ፖለቲካ ውስጥ ከዛሬ 8 ዓመት በፊት ከነበረው ውስጥ አይደለም ያለው አሁን የኦሮሞ ክላስ በሁለት ነው ያለው the haves and the have-nots ከኦሮሞ ውስጥ ስልጣን የያዘ ቡድን አለ ያ ስልጣን የያዘ ቡድን ኦሮሞንም ሌላውንም ማህበረሰብ እየበዘበዘ እየዘረፈ እየገደለ ያለ ነው ስለዚህ ኦሮሞ ሁለት ተቃራኒ ግን ተሸክሟቸው የሚሄድ በርደኖች መተውበታል አንዱ ይገደላል እንደውም ግድያውና ዘረፋው ከዚህ በፊት ከነበረው የባሰ ሆኖበታል ሁለተኛው ደግሞ በሱ ስም ብዝበዛና ግድያ ሲካሄድ ነው ሶ ጠያቂም ነው ተጠያቂም ሆነ በአንድ ወገን መብቱን እየጠየቀ ነው ከዚህ በፊት የነበሩ የብሔር ጥያቄዎች ብቻ ሳይሆን እንደ ግለሰብም ራሱ የህልውና ጥያቄዎች የሰላም ጥያቄዎች የዳቦ ጥያቄዎች ቤዚክ የሰርቫይቫል ጥያቄዎች መተውበታል በሌላ ወገን ግን የሱን ቋንቋ የሚናገሩና በሱ ስም የሚብሉ ጉጀሌዎች ስልጣን ስለያዙ ሌላው ማህበረሰብ ደግሞ አሁን እንደውም ትንሽ ባለፉት ዓመታት ትንሽ እየተሻለ መጣ እንጂ ብሌም የሚደረግበት ሁኔታ አለ ማለት ነው ተጎጂም ነው ተከሳሽም ነው እኔም ሆንኩ ራጅም ሆን ሌሎች የኦሮሞ ወጣቶች መቀበል ያለብን መንግስትን እየጠየቅን ሌላው ማህበረሰብ ደግሞ እንዲረዳን ማድረግ ትግላችንን ደግሞ ከሌላ ማህበረሰብ ጋር ማቆራኘት ግዴታ ከድንበር ዘለል ብሔር ድንበር ዘለል የሆነ የትግል ስትራቴጂና የትግል ትርክት ማምጣት አስፈላጊ ነው አማራ ክልል ይሆን ያለው ትግራይ ክልል ይሆን ያለው ሌላው ክልል ያለው ነገር ዝም ብለን ልናየው የሚገባን ነገር አይደለም ቀረብ ብለን ማየቱ አስፈላጊ ነው እሰትራሌዲ ለኦሮሞ በነገራችን ላይ ሌሎች ወንድሞቻችንን ልትረዱን የሚገባው ኢስ ትራጂክ ባለፉት 8 ዓመታት አሁን በብዙ ጊዜ በኦሮሚያ ስለምጽፈው ትንግርቱ እንኳን ታነባለ ሌሎቹ ላታነቡት ይችላልላችሁ እንጂ ባለፉት 3-4 ወራት ያወጣውት ያለው ጉድ እኔን ራሱ ሊያሳብረኝ ደርሷል ኢንክሬዲብል አይ ኩድንት ቢሊቭ ኦሮሚያ ውስጥ ኦሮሞ ነኝ ብሎ ስልጣን በያዘ ኃይል የደረሰው በደል ከዛ በፊት በነበሩት አገዛዞች የደረሰ አይደለም ግድያው ብቻ ሳይሆን ያገዳደሉ ዘይቤ ዘረፋው ቄሮ አምጾ ያሪግን እጅን የተባዘዘው እኮ መሬት ሊቀራመቱ ነው ብሎ ነው አሁን ክልሉ ሙሉ በሙሉ መንግስታዊና ኢ መንግስታዊ ሆኑ
በኢህአዴግ ዘመን እኮ በደርግ ዘመን መንግስታዊ በደል ነበረ፣ መንግስታዊ ዘረፋ ነበረ። አሁን የመንግስት ዩኒፎርም የለበሰውም ይዘርፋል፣ ይገላል። በመንግስት ስር የተጠለለ የማፊያ ቡድንም ይዘርፋል፣ ይገላል። ሌሎች ወንድሞቻችን መረዳት የሚገባችሁ አሁን ኦሮሞ ከዚህ በፊት ኤክስፒሪየንስ ያላደረገውን እየተቀጠቀጠ ሲቀጠቀጥም ጩኸቱን ሊሰማ የማይችልበት ምክንያቱም በሱ ስም ሌላ በደል እየተደረገ መሆኑን ሌላው ማህበረሰብ እንዲረዳ ከፍተኛ ስራ ያስፈልጋል። የኦሮሞ ወጣትም የኦሮሞ ምሁርም የኦሮሞ አመራርም ከኦሮሚያ የዘለለ በሌሎች የሀገሪቷ ክፍሎች እየተደረጉ ያሉትን በደሎችና ችግሮች የመረዳት ኤክስትራ መሄድ መቻል አለበት። እንደዚህ አይነት ፎረሞች ሊዘጋጁና ወደፊቱም የዛሬ ቅድም ከቴዲ ጋር ስናወራ ነበር የዛሬው አፕታይዘር እንዲሆን ነው፣ ቤዚካሊ ለአፕታይዘር እንዲሆን ነው እንጂ ወደፊት ከዚህ የተሻለ ሰፋ ያለ ውይይቶች እናዘጋጃለን። ራጂ ቅድም ብሏል፣ የብልጽግና ሰዎች መጋበዝ አለባቸው። አብሶሉትሊ ተጋብዘዋልም። እኔ አይደለሁም በነገራችን ላይ ብዙዎቻችሁን የጋበዛችሁት፣ እዚሁ ያው ቲክቶክን በደንብ ስለማላውቀው እዚህ ላይ ጥሩ የሆኑ የተለያየ አመለካከት ሊኖራቸው የሚችሉ ከተለያየ የፖለቲካና የማህበረሰብ ክፍል እንዲመጡ ነው የተጠየኳቸው። የጋበዟቸውን ነግረውኛል። አንዳንዶቹ እዚህ ብሔራዊ ውይይቱ ላይ የተሳተፉ ስለሆነ መምጣት አልቻሉም። ወደፊት ግን አብሶሉትሊ መምጣት አለባቸው። የገባንበት ሀገራዊ ችግር በሀገራዊ ውይይትና በጥልቅ ድርድርና ክርክር ብቻ ነው የሚፈታው። መምጣት አለባቸው። ለሚቀጥሉት ተራ ሰጣለሁ። ያው ሰዓቱንም ገፋ ገፋ እያደረግ ነው ለተመልካችም እድል እንዲሰጥ። ቴንክ ዩ። ያልገባችሁ ሰዎች ያው ትገባላችሁ፣ ምንም ጥያቄ የለውም። አሁን በጥያቄ መልስ ትገባላችሁ። ውይይቱ የሰለጠነና ሰላማዊ እንደመሆኑ መጠን ኢትዮጵያ ምድር ላይ ኢትዮጵያ እስከሆናችሁ ድረስ ኢትዮጵያን የሚመለከት ጉዳይ ላይ እንደምትደግፉት የትኛውም ሀሳብ አራምዶ የትኛውም ጎራ ውስጥ ሆኖ ገብታችሁ ሀሳባችሁን የምትሰጡበትና በሀሳብ በሰላማዊ መንገድ የምንፋጭበት ነው የሚሆነው። አቴንድ ኦፍ ዘ ዴይ የአንድ ሀገር ዜጎች ነን። ስንገናኝ ሰላም እንባባላለን፣ በሀሳብ እንለያያለን፣ በፖለቲካ ብንለያይ በሃይማኖት ገብቶ ነበር። አስወጣችሁት? አላስወጣንም። የለውም ማግባት ኮድ ሰጥቼው ነበረ። ችግር የለውም። እስከመጣ ስብሰባም ስላለው ምናልባት ሄዶ ሊሆን ይችላል። እሺ ምናልባት በሀገራዊ ጉዳይ ብቻ ነው ያቀረብኩትና ሌሎቹ በክልላቸው ያለው ሁኔታ አቅርበዋል እና ምናልባት እድል ከሰጠኝ በኋላ ላይ ወይም አሁን አይደለም ትግራይ ላይ ያለው ሁኔታ ለመግለጽ ችግር የለውም። እንደመንደርደሪያ እድሉን ስላገኙ ሌሎቹ ትግራይ ክልል ውስጥ ያለውን ነገር መናገር ግድ ነው። ትናገራለህ፣ ችግር የለውም። ከዛ እንደ መንደርደሪያም እንዲሆንላቸው በተቻለ መጠን ለመንግስት ፌርነስ ብዬ ማነሳቸው ጥያቄዎች ይኖራሉ። እነሱን ትሄዱበታላቸው። ያን አድርጋለሁ። መጨረሻ ላይ የብሔራዊ ምክክር ኮሚሽን እዚህ ያዘጋጀ ያለውን ውይይት አሸናፊ ገብታል። እሱን የእናንተን ትዝብት ታስቀምጡና እንዳልኳችሁ አንድ ከቲፒኤልኤፍ፣ አንድ ከኦሮሞ ነፃነት ግንባር፣ አንድ ከብልጽግና፣ አንድ ከፋኖ እኔ የማውቃችሁን እዚህ ውስጥ እንግዲህ ቲክቶክ ላይ የማላውቃችሁ ፖለቲከኞች የላችሁ። የእጄን መዳፊያን ነው የማውቃችሁ። አንድ አስገባችኋለሁ። ስለምትናገሩት ንግግር በቂ ግንዛቤ፣ ጨዋነት፣ ስነምግባር ያላችሁን ጠንቅቄ ስለማቅ ትገባላችሁ፣ ጥያቄ ትጠይቃላችሁ። 3 ወይ 4 ደቂቃ አስጣችኋለሁ። ይሄ የሚቀጥል ነው፣ የመጨረሻ አይደለም። አይንገላጭ የሆነ ውይይት እናደርጋለን። ትገቡና ጥያቄ ትጠይቃላችሁ፣ ከዛ ትወርዳላችሁ፣ እነሱ ይመልሳሉ። ለጀዋር ከሆነ ለጀዋር፣ ላሉላ ከሆነ ላሉላ፣ እዚሁ ስላሉት ማለት ነው። መጀመሪያ መሐመድን እና ያልተናገሩ ሰዎችን ለእነሱ እድል ልስጥና እንደ መንደርደሪያ አሸናፊ ስብሰባ ስላለው ወደ አንተ ከመምጣቴ በፊት ለአሸናፊ ስለሚቸኩል ለሱ እድል ልስጠውና ወደ አንተ እመጣለሁ። አሸናፊ በስንት መከራ ነው ያስገባንህ። እንኳን ደህና መጣ። እስኪ የኢትዮጵያን አሁን የአሁናዊ ሁኔታ አንተ እንዴት ነው የምትገመግመው? እስኪ 9 ደቂቃ አለ፣ ንገረን የሚሰማ ከሆነ። ሚዩት ነህ? አንሚዩት አድርገው። ሚዩት ነው ቴዲ። ይሰማል? አሁን ይሰማል። ኦኬ፣ በጣም ይቅርታ አድርጉልኝ። ድምፅህ ታፍኗል። አሹ ድምፅህ ትንሽ ታፍኗል። ኤርፒስ አሁን ይሰማል? ይሰማል በደንብ። ኦኬ፣ ታንክ ዩ ቬሪ ማች። በጣም አመሰግናለሁ ስለዚህ እድል። ይሄ የቲክቶክ ውይይት እጅግ በጣም ጠቃሚ ነው። በጣም በርካታ ኃይሎች እዚህ ጋር አሉ። የኛን ከኛ ውይይት ብዙ ትምህርትና ብዙ ለሀገር የሚጠቅም ሀሳብ ሊያገኙ የሚችሉ
ስለዚህ ጃዋርም ቴዲም ይህን መድረክ ስለፈጠራችሁ ከልቤ አመሰግናችኋለሁ። ሌሎችም ጓደኞቼ ሰላም እላችኋለሁ። እንግዲህ በጣም በሰፊው ነበረ በጉጉት ስጠብቅ የነበረው፣ ግን በቴክኖሎጂ ምክንያት አሁን መጥቻለሁ። ዛስ ፋይን። ጥቂት ነገሮችን ሀሳቤን ልግለጽ። ምናልባት ሰዓት ከገፋው ቴዲ ልትይዘኝ ትችላለህ። እኔ የኢትዮጵያ አጠቃላይ ሁኔታ አሁን በሚገባ ኢንፈሳይዝ የማድረግ ጉዳይ ላይ ነው። ብዙዎቻችን አሁን ኮንቴምፖራሪ ኢሹዎች እናውቃቸዋለን፣ እንረዳለን። ግን ምን ያህል ኢንፈሳይዝ እንሰጣለን ነው፣ ምን ያህል ዋጋና ትኩረት እንሰጣለን የሚለውን ነገር ላይ በደንብ ግልጽ ብንሆን መልካም ይመስለኛል። ለምሳሌ ኢትዮጵያ ውስጥ እየሆነ ያለውና መንግስት እየገለጸ ያለው ነገር ምንድን ነው? እርስ በርስ የሚጣጣም ነው ወይስ የሚጣረስ ነው? ይሄ በጣም ትልቅ ነጥብ ይመስለኛል። አደግን ተመነደግን በሁሉም መስክ ኢትዮጵያ በልዩ ሁኔታ እየመጠቀች እንደሆነ ይነግሩናል። በተጨባጭ ግን ህዝቡ የሚኖረው ኑሮ በፍጹም ከዛ የተቃረነ ነው። ሁላችንም የምናውቀው ስለሆነ ማለት ነው። በአገሪቱ ውስጥ ውይይት እየተካሄደ ነው ይባላል። ነገር ግን ውይይት የሚካሄደው የትኛውን ችግር ለመፍታት ነው? ኢትዮጵያ ከጫፍ እስከ ጫፍ አዳዲስ የታጠቁ ኃይሎች እየተፈጠሩ ያሉትም እጅግ እየተስፋፉና እየፈረጠሙ ያሉበት ሁኔታ ነው ያለው። ነገር ግን የብልጽግና መንግስት ራሱ እርስ በራሱ የወረዳና የዞን አመራሮችን ሰብስቦ ውይይት እያረኩ ነው እያለን ያለው። መጀመሪያ እንደ ፕሪሪኩዚት ውይይት ለማካሄድ የመሳሪያ ድምፅ ነው መቋረጥ ያለበት፣ መቆም ነው ያለበት። ይሄ ፍጹም ተቃራኒ የሆነ የምናየው ነገር ነው። ስለዚህ እዚህም እዛም ግጭቶች አሉ ይላሉ። ነገር ግን በድሮን በከባድ መሳሪያ በታንክ ከፍተኛ ውጊያ ያካሂዳሉ። ይሄ ተቃርኖ ነው። ስለዚህ እዚህ ላይ ኢንፌሳይዝ ማድረግ ያስፈልጋል። በተለይ እኔ እዚህ ጋር ማተኮር የምፈልገው መንግስት እንግዲህ የመንግስት ስልጣን የተገደበ ነው፣ የተወሰነ ነው በዲሞክራሲያዊ ሀገር ከሆነ ማለት ነው። እና ህግ አለ፣ ህገ መንግስት አለ። ህገ መንግስቱ ምንድን ነው የሚለው? መንግስት በመደበኛ ስርዓት ህግ ማስከበር ካልቻለ አስቸኳይ ጊዜ አዋጅ ያውጃል። በዛ አስቸኳይ ጊዜ አዋጅ ነገሮችን ኮንትሮል ለማድረግ ጊዜ ይሰጠዋል። ስለዚህ በኢትዮጵያ ህግ የመጀመሪያውን 6 ወር ኦፕሬሽን መስራት ይችላል። አስቸኳይ ጊዜ አዋጅ አውጀው ኦኬ 6 ወር። በዛ 6 ወር ያንን ኮንትሮል አድርጎ ወደ መደበኛ ሁኔታ መቀየር ካልቻለ ምንድን ነው የሚያደርገው? ሌላ ተጨማሪ 4 ወር ማራዘም ይችላል ይላል። ይህ ህግ ነው። በአማራ ክልልም በኦሮሚያ ክልል እየተካሄዱ ያሉ ጦርነቶች ለአመታት ናቸው። ስለዚህ አጌንስት ሎው ኦፍ ደ ላንድ ማለት ነው። ከኢትዮጵያ ህግ ለመንግስት ከሚሰጠው ስልጣን በላይ ነው። መንግስት ኤክሰሲቭ የሆነ ፓወር እየተጠቀመ ነው። አንድ ሁለተኛ፣ አመራር እየሰጡ ዜጎችን የሚገሉ ሰዎች ተጠያቂ መሆን አለባቸው። ተጠያቂዎች ናቸው። ለምን? ባልተሰጠ ህግ ነው ሰውን ጦርነት እያካሄዱ ያሉት። ባልተሰጠ ህግ ነው። በቃ አስቸኳይ ጊዜ አዋጅ አለ ብሎ በዛ ጊዜ ውስጥ ጦርነት ቢያካሂዱ እንኳን ሳምሃው የተወሰነ ተቀባይነት አለው። ነገር ግን ምንም ህግ ሳይኖር ነው ጦርነት እያካሄዱ ያሉት ማለት ነው። አስቸኳይ ጊዜ አዋጁም ኤክስፓየር አድርጎ ዲተሪዮሬት እያደረገ እየሰፋ ነው የመጣው። አሁንም ውይይት የሚባለው ነገር የትኛውን ችግር ነው የሚፈታው? የትግራይን ችግር ይፈታል? የኦሮሚያን ችግር ይፈታል? የአማራ ክልልን ችግር ይፈታል? ስለዚህ ምንድን ነው ለምንድን ነው የሀገር ሪሶርስ ዝም ብሎ በከንቱ የሚባክ ነው? ውድቅ ነው። ይሄንን በርካታ የፖለቲካ ኃይሎች እንግዲህ በኤሊትና በፖለቲካ ኃይሎች ነው የአንድ ሀገር የፖለቲካ ሁኔታዎች የሚወሰኑት እንጂ መሬት ላይ ባሉ ከቀበሌና ከወረዳ በሚመጡ ሰዎች አይደለም። በምሁራን በከፍተኛ የፖለቲካ ተሳትፎ ባላቸው ሰዎች ነው እንጂ
በታችኛው መዋቅር ላይ ካሉ ሰዎች መጥቶ የሀገርን ችግር እፈታለሁ ብሎ 4000 ሰብስቦ ውይይት ማድረግ ይሄ ፍጹም ተቀባይነት የለ። ይሄን ዲናውንስ ማድረግ አለብን፣ ተገቢ እንዳልሆነ ተቀባይነት እንደሌለው። ይሄንን ስናደርግ ምንድነው መንግስት ኢሊጂሜት ይሆናል። ኢሊጂቲሜት ሌጂቲሜት አይደለም፣ የህዝብ ተቀባይነት የለውም ነው። የህዝብ ተቀባይነት የሌለው መንግስት ውሳኔዎችን ማሳለፍ አይችልም። ህዝብን በሚመለከቱ አገርን በሚመለከቱ ትልልቅ ጉዳዮች ላይ ትልልቅ ውሳኔዎችን ማሳለፍ አይችልም በአሰራር ከሆነ። ነገር ግን በተጨባጭ የብልጽግና መንግስት ፋብሪኬት ያደርጋል ራሱ ችግሮችን ከኮንፍሊክት ውስጥ ከአንድ ኮንፍሊክት ወደ ሌላ ከአንድ ግጭት ወደ ሌላ እየሄደ አገሪቱን ወደ ተራዘመ ማለቂያ የሌለው ቀውስ ውስጥ ነው የከተታት። አሁንም ከዛ የመውጣት ተስፋ ምንድን ነው? በተቻለ መጠን በሁሉም አካባቢ እቺ አሁን የመጨረሻ የመፍጨርጨሪያው ይሄ የብሔራዊ ምክክር በሚለው ሰበብ አሁን ቅርብ ጊዜ የሚሰሙ መረጃዎች ምንድን ነው? ቶታሊ ከነሱ አቅም በላይ ሆኖ እነዚህ ምክክር የውሸት የተደራጁም ኮሚሽነሮች ቶታሊ ቴክ ኦቨር አድርጓል። ብልጽግና የፈለገውን ነገር ለማስወሰን ኦልሬዲ ተዘጋጅቷል። ኦኬ ህገ መንግስት ለማሻሻል ፍላጎት እንዳለው በግልጽ ተናግሯል። ነገር ግን ህገ መንግስት እንዴት እንደሚሻሻል ህገ መንግስቱ ራሱ ላይ አለ። በምን ፕሮሲጀር? ይህንን ሚስጥር የኢትዮጵያ ህዝብ ማወቅ አለበት። የትግራይ ህዝብ በምክር ቤቱ በ2/3 ድምፅ ካልወሰነ መቀየር አይችልም። በአሰራር ማለት ነው። ሁሉም ክልሎች በምክር ቤታቸው በዚህ ያህል ድምፅ አብላጫ ድምፅ ካልወሰኑ በስተቀር ህገ መንግስት ማሻሻል አይችልም ነው የሚለው። ያንን ባይፓስ ለማድረግ ይህንን አሻንጉሊት ስብስብ አደረገና የኢትዮጵያን ህዝብ እጣ ፈንታ በአንድ ፓርቲ ለዚያውም በተወሰኑ ግሩፖች ለመወሰን ጥረት እያደረገ ነው። ይሄንን ዲናውንስ ማድረግ አለብን። ይሄ ተቀባይነት እንደሌለው በስፋት አድቮኬት ማድረግ ያስፈልጋል። ስለዚህ ሰዓቴ ላሳጥርና በተቻለ መጠን መንግስት እያደረጋቸው ያለው ከምርጫም ጋር በተያያዘ አሁን ምርጫ በኢትዮጵያ ውስጥ ተካሂዷልና ህዝብ ዘንድ ተቀባይነት ያለው መንግስት አለ ብሎ ለመውሰድ ያስቸግራል። ለዚህ ነው መፍትሄው ሁሉ አቀፍ የሆነ ሁሉም የኢትዮጵያ ያገባኛል የሚሉ አካላት እውነተኛ ውይይት አድርጎ ይችን ሀገር የመታደግ መንገድ ውስጥ ካልገቡ በስተቀር ይሄ ቀውስ እየባሰ ይሄዳል። ሁላችንም ኃላፊነት አለብን። ቲክቶክም ላይ ይህንን በስፋት ማካሄድ ይጠቅማል ብዬ አስባለሁ። ስለተሰጠኝ እድል እጅግ እጅግ ከልቤ አመሰግናለሁ። ሰላም። ታንኪዩ ቴዲ። ታንኪዩ አሽኬን እናመሰግናለን። ጀዋር የምትለው ነገር ካለ ለአንተ ልምጣ፣ ካልሆነ ወደ ማህመድ እና ወደ ተሰብሰብ እና ጠቅላላ አድርጌ ወደ አንተ እመጣለሁ። አይ ቲንክ ሰዓት ለመቆጠብ ወደ ማህመድ እና ወደ ጥያቄና መልስ ወደ ጥያቄዎች በደንብ። እሺ ወደ መሐመድ፣ ከዛ የመጨረሻ አንድ ዙር እንድትሄዱበት የምክክር ኮሚሽኑንም አጠቃላይ ነባራዊ ሁኔታውን አንስቼ መንደርደሪያ ሀሳብ ሰጣችሁና እናንተ ትሄዱበታላችሁ። ሚዩት ያላደረገ ሰው ሙሄ ይሰማል? ይሰማል ቴዲ። ሰላም ብያለሁ ሁላችሁንም። አብዛኞቻችሁን ጋር እንተዋወቃለን። ኦቨርኦል በኢትዮጵያ ሁኔታ ላይ ያሉ ጉዳዮችን ነው እንደ አጀንዳ የተሰጠን። ከዛ ጋር ተያይዞ ላለፉት 8 ዓመታት ያየናቸው በተለይ ቴዲ ፕላትፎርም ላይ በተደጋጋሚ ስንወያይባቸው የነበርንባቸው ችግሮች አሉ። እነዛ ችግሮች እንግዲህ መነሻቸው መልቲፋሴትድ የሆነ ፕሮብለም እንደሆነ እናውቃለን። ከሂስቶሪካል ፊክሽን እና ፋክቶች ጋር ተያይዘው የመጡ ችግሮች አሉ። በተለይ በሰሜኑ የኢትዮጵያ ክፍል ያለውን ዲሲደንት ስትመለከት መጀመሪያ አካባቢ ላይ ከፖስት 2018 ሪፎርም በኋላ አንድ ላይ የነበሩ ኃይሎች ባላወቅነው ሁኔታ ተለያይተው እርስ በርስ ወደ ዋር የገቡበትን ሁኔታ አይተናል። በተለይ የአማራ ክልልና የትግራይ ክልልን ሁኔታ ስንመለከት
አማራ ክልል ውስጥ ያለውን ነገር ስንመለከት ለዘመናት በኢትዮጵያዊነት አድፍጦ የነበሩ ኃይሎች ወደ ብሔረተኝነት አጀንዳ ውስጥ ለመግባት በሚሞክሩበት ሰዓት የፈጠሩት የአካሄድ ክፍተት በውስጣቸውም እንደገና ባይላተራል በሆነ መንገድ ወይም ደግሞ ዩኒላተራል በሆነ መንገድም ወደ ኮንፍሊክት ውስጥ የገቡበት ሁኔታ አለ። በዛ ምክንያት ተጎጂ የሆነ የማህበረሰብ ክፍል አለ። እኔ በሴንትራል ኢትዮጵያ ወይም ደግሞ በአማራ ብሔራዊ ክልላዊ መንግስት ተወልዶ እንዳደገ እዛ ውስጥ ያለውን ፖለቲካል፣ ኢኮኖሚክ፣ ሶሻል ሁኔታዎችን እንደሚረዳ ሰው የተፈጠሩ ችግሮች አንድ አይነት ብቻ እንዳልሆኑ መረዳት ያለብን ብዬ አምናለሁ። ምክንያቱም እዚህ ጋር ስንመጣ አንድ አይነት ነን ማለት አይደለም። አንድ ሀገር ላይ ነው ያለነው፣ ግን የተለያየ ሀሳቦች ያለን ብዬ ስለማስብ ማለት ነው። እነዛ ችግሮች በአራት ሁኔታ ነው የማየው። በአራት የመጀመሪያው ይሄ የአርምድ ኮንፍሊክቱ ነው። የአርምድ ኮንፍሊክቱ የለየለት አርምድ ኮንፍሊክት አይደለም ያለው። በተለይ አማራ ክልል ላይ ያለውን ሁኔታ ስትመለከተው አንድ ወጥ የሆነ ኃይል የሌለበት በጣም በየቦታው የተበጣጠሰ ስትረግል ያለበት፣ ያ ስትረግል ሲፈልግ ቨርቲካል ከመንግስት ጋር የሚሆን ሲፈልግ ደግሞ ሆሪዞንታል ከህዝብ ጋር የሚሆንበት ሁኔታ እንዳለ ዊዝን ሶሳይቲ ራሱ የተፈጠሩ ችግሮችን አይተናል። አሁን የሚነሱ ከትምህርት ጋር ከማህበራዊ ተቋማት ጋር ከሰላምና ጸጥታ ጋር ተያይዞ ያሉ ችግሮችን ስትመለከት በአንድ ወገን የሆኑ እንዳልሆኑ የምታያቸዋል። የሆነ ታይም ላይ መንግስትን ባካፕ አድርጎ ሲንቀሳቀስ የነበረ ኃይል ከመንግስት ተቃራኒ ሆኖ መንግስትን የሚወጋበት ሁኔታ፣ ያ መንግስት ደግሞ እነዚህን ኃይሎች ለይቶ መስራት ያለበትን ጉዳይ መስራት ሲገባው ህዝብን እንደ ህዝብ ታርጌት አድርጎ አሁን ላይ የሃይማኖት ተቋማቶች፣ ገዳማቶች፣ መሳጅዶች ማን ምን አደረጋቸው የሚባል ነገር በማይታወቅበት ሁኔታ እየወደሙ ያለበት፣ እነዛ ውድመቶች ደግሞ ማህበረሰቡን እረፍት የነሱ ሁኔታዎች የፈጠሩበት ሁኔታ እየተመለከትን ያለው። ቅድምም ስታነሳው ነበር። ለምሳሌ የትግራይ እና የአማራ ክልል ላይ ያለውን ኮንፍሊክት ከፕሪቶሪያ ጋር እንዳይገናኙ የሚፈልጉ ሰዎች አሉ። ፕሪቶሪያ ሜን ኢሹ ለእኔ ማለት ነው። ከፕሪቶሪያ በፊት የነበረው ሀገርን ማዳን በሚል ዘመቻ ውስጥ ተሳትፎ የነበሩ ኃይሎች ፖስት ፕሪቶሪያ ተገለናል በሚል ወይም ደግሞ እኛን ኢንክሉሲቭ ያልሆኑ ዲያሎጎች ናቸው። እኔ አምንበታለሁ። ያን ቅድም ጀዋርም ሲያነሳው ነበረ። እኔና እዚህ ውስጥ ያለን ሰዎች በጋራ ለፈጠርናቸው ችግሮች እኔ እናንተ ብቻ ተለይተን ሌሎቹን አግለን የምንሄድ ከሆነ ችግር እንደሚፈጥር አውቃለሁ። ነገር ግን ያንን ህዝቡ ራሱ በአግባቡ እንዲረዳው ተደርጓል ብዬ አላምንም። አማራ ክልል ውስጥ ማለት ነው። አማራ ክልል ውስጥ ሪፕሬዘንቴሽን የጎደለው የፖለቲካል ዲስኮርስ የሚካሄድበት ነው። ሪፕሬዘንቴሽን ማለት ነው በተደጋጋሚ የክልሉን ጉዳይ መልታይ ፋሴትድ ፖለቲካል፣ ኢኮኖሚክ ኤንድ ሪሊጂየስ ኢሹዎች አድርገው የሚገቡ ሰዎችም እንዳሉ ማለት ነው። እነዛ ችግሮች ህዝቡን ኮሌክቲቭ ፐኒሽመንት ውስጥ እናስገባው እረዳለሁ። እነዚህ እና መሰል ነገሮች ከፍተኛ የሆነ አደጋ እንደደቀኑብን ማለት ነው። ከዛ ባሻገር የሰሜኑ ጦርነት ከተገባደደ በኋላ በነበሩት ሁኔታዎች መንግስት ከዛ በፊት ይዟቸው የመጡ የኢኮኖሚክ ፕሮብለሞች፣ ሶሻል የሂስቶሪካል ፕሮብለሞችን መፍታት ባለበት ሰዓት ለመፍታት ዝግጁ ባለመሆኑ፣ ለምሳሌ አሁን የሀገራዊ ምክክር የሚባለው ጉዳይ በተደጋጋሚ ተቃዋሚ ኃይሎችም በውስጥም ያሉ የሲቪክ ማህበራት ወዲያውኑ መካሄድ አለበት ብለው የሚያምኑበት ሁኔታ እንደነበረ እናውቃለን። እነዛ ነገሮች በመገፋታቸው ምክንያት አሁን ላይ ያለንበት ተግዳሮቶች እንደገባን ይሄ የራሱን ሚና እየተጫወተ እንደሆነ በዋናነት ደግሞ የኢኮኖሚክ ሪፎርሙን ከዚህ በፊትም ተነጋግረናል። የኢኮኖሚክ ሪፎርሙ ማክሮ ኢኮኖሚክ ሪፎርም ተብሎ ይባል እንጂ በማይክሮ ሌቭል ህዝብን አደጋ ውስጥ ያስገባ፣ ህዝብን ለኮሌክቲቭ ሰቆቃ የዳረገ መሆኑን የተመለከትንበት ሁኔታ ነው ያለው ያለፉት 8 ዓመታት ማለት ነው። እስቲል የዛ ችግር አልተፈታም። እነዚህ ችግሮች የማይፈቱ ከሆነና እነዚህን ችግሮች ለመፍታት ሬዲነስ የጎደለው ኃይል ከሆነ ያለው ከውጭም ከውስጥም ያለው ኃይል ህዝቡ እንደ ህዝብ መከራ ውስጥ የወደቀ መሆኑን እንረዳለን። ይሄ የምናየው ነው። ከዛ ባሻገር ኢቭን የሀገሪቱ ሁኔታ ሁላ ስቲል አሁን አንዱ አጨቃጫቂ የሆነ ጉዳይ አለ። የፌዴራል ኃይሎች አሉ። ሀገሪቱ በፌዴራሊዝም መቀጠል አለባት ብለው የሚያስቡ ሰዎች፣ እነዛ ኃይሎች ጋር የሚሰሩ ሰዎች አሉ። በኢንሄረንትሊ የሀገሪቱ ሁኔታ የፌዴራል ሲስተሙ ያመጣብን ችግር ነው አሁን ላይ ለገባንበት የሚሉ ኃይሎች መልሶ ደግሞ ከፌዴራል ኃይሎች ጋር ሆነው ሀገሪቱ ላይ የሚካሄደውን ነገር የሚታገሉበት ሁኔታ አለ የምትመለከተው ማለት ነው። ብሔረተኞች ናቸው። ብሔረተኝነት ችግር አመጣብን ብሎ የሚሉ ሰዎች አሉ። ብሔረተኝነት ውስጥ የገባ ነው ደግሞ አማራጭ ስላጣን ነው ብሎ የሚሉ ሰዎች አሉ። በዋናነት እነዚህ ኃይሎች ሚናቸውን ባለመለየታቸውና ላለፉት 8 ዓመታት አሁን እንዳውም ለውጦች እየመጡ ነው የሚታየኝ። ይሄ ሆሪዞንታሊ ከሌሎች ብሔሮች ጋር ያሉትን ችግሮች እየተቀረፉ የመጡበት ሁኔታ ነው ያለው። ለምሳሌ በትግራይና በአማራ ክልል መካከል ያለው ችግር እኔ ሁልጊዜ የሚያሳስበኝ ጉዳይ ነው።
ሜን ፕሮብለም ነው ብዬ ስለማስብ ኮንቴስትድ የሆኑ ኤራዎች አሉ። አሉላ እና ትንግርቱ አሉላ እንደ ትግራዋይነቱ ትንግርቱ አማራ ነኝ ብሎ ነው የሚያምነው። እንደ አማራነቱ በጎናቸው የሚያስቀምጣቸው ጉዳይ እኔን ይጎዳኛል ብዬ አስባለሁ። እዛ ቦታ ላይ ተወልዶ እንዳደገ የዛ ክልል ነዋሪ እንደሆነ ምክንያቱም የክልሉ የስርዓት አወቃቀር ከቴሪቶሪያል ባሻገር ሂስቶሪካል ፊክሽን እና ፋክቶችን ይዞ የመጣ ስለሆነ ማለት ነው። እነዛ ችግሮች አሁን ላይ ላለንበት ተግዳሮት አንዱ ፕሮብለም ነው ብዬ ስለማስብ ማለት ነው። እነዛም ባልፈታንበት ሁኔታ እኔና አሉላ እኔና ትንግርቱ በኢትዮጵያ ነባራዊ ሁኔታ ላይ ልናወራ የምንችልበት ጉዳይ ለእኔና ለሶስታችን በመድረክ ደረጃ ላይ ያስቀምጠን ይችላል። ግን ሶስታችንን ለሚመለከቱ ሰዎች እና መሬት ላይ ላሉ ሰዎች ግን ቅዠት የሚመስላቸው ሁኔታ አለ። በምን ሁኔታ ነው የሚስማሙት? ለምሳሌ እኔ ወሎ ተወልዶ እንዳደገ የወሎ አይዴንቲቲ እንዳለው ሰው ወሎ አይዴንቲቲ ነው ብሎ እንደሚያምን ሰው ወሎ አካባቢ ላይ ባለፉት 40 ዓመታት ሲደረጉ የነበሩ ነገሮችን አልቀበልም። ለነዛ ችግሮች ፕሮብለሙ ማን ነው ብዬ ሳስብ አሁን ላይ ተገፍተናል ብሎ የሚሉ ኃይሎችም ዋናዎቹ ናቸው ብዬ ስለማስብ ማለት ነው። እነዚህን ነገሮች መፍታት የማንችል ከሆነ የሀገሪቱ ችግር ይቀረፋል ብዬ አላስብም። ያንን ደግሞ በዋናነት ከፍተኛ አደጋ እየጋረጠበት ያለው የስርዓቱን እየመራው ያለው የብልጽግና መንግስት ነው። የብልጽግና መንግስት ውል የለየለት ስራ እየሰራ ነው ብዬ አላምንም። ውል የለየለት ስራ ማይሰራ መንግስት ባለበት ውስጥ ሆሪዞንታል ያሉ ፕሮብለሞች ይፈታሉ ብዬ ስለማላስብ ሀገሪቱ ሁሉን አካታች የሆነ ሰላማዊነቱን የጠበቀ ምክክሮች፣ ንግግሮች ያስፈልጋቸዋል ብዬ አምናለሁ። አሁን የሚደረጉ ነገሮች አሉ ቀደም እንዳነሳው፣ እነዛ ነገሮች ግን ሪፕሬዘንቴሽን ጉልት አለባቸው ብሎ ከሚያምኑት ነኝ። ሂደቱ ጥሩ ነው። ሂደቱን እኔ አላጣጥልም። ምክንያቱም እኔ በማይል ርቀት ላይ ያለው ሰው ነኝ። መሬት ላይ ያለውን ነገር የሚወያዩ ሰዎች ናቸው በደንብ አንቲሲፔት የሚያደርጉት። የሚወጡ መረጃዎችን ስንመለከት ግን ለዘመናት ስንጨቃጨቅባቸው የነበሩ ጉዳዮች እንደ ሀሳብ ተነስተዋል። አሁን ትልቁ ችግር እኔ ካላወራሁት እኔ ካልተናገርኩት መፍትሄ አይመጣበትም የምንል ሰዎች ልንኖር እንችላለን። አይ ያ መፍትሄ ያን ጉዳይ ተመልክተን በዛ ላይ መጨመር አለብን ብለው የሚያስቡ ሰዎችን እኔ ችግር የለብኝም እና ከዛ አንጻር መታየት አለበት። አይ ቲንክ እየደገመብኝ ነው። እነዚህና መሰል ነገሮችን ለመፍታት የምንሄድ ከሆነ ምናልባት ወደፊት ሀገር ይኖራል ብዬ አስባለሁ ለማለት ነው። አመሰግናለሁኝ ቴዲ። ቴንክ ዩ መሐመድ። ሚት ያላደረገስ አሉላ ነው ሚት። ኦኬ የብልጽግና ደጋፊዎች ትገባላችሁ። አስቀድሜ እንደነገርኳችሁ ሁላችሁ ለምክንያት እንዳትመቹ አድርገን ነው ምንተዋችሁ እዚህ ጋር ማለት እኔ አልገባሁም ሀሳብ አልሰጠውም እንዳትሉ። ይሄ ይቀጥላል፣ የመጨረሻ አይደለም። እንደ መንደርደሪያ እንዲሆን እኔ ጥያቄ ላንሳና ከዛ ጀዋር መሐመድ ጠቅላላ አድርጎ ይሄድበትና እናንተ ትሄዱበታላችሁ። ከዛ ምንድን ነው የማደርገው ለገዢው ፓርቲ ለብልጽግና ደጋፊዎች እድል ሰጣችኋለሁ፣ ማቃችኋላችሁ፣ ትገባላችሁ። ሪኩዌስት ልካችሁ ጠብቁ፣ አትደውሉልኝ። እኔ ጋር ስትደውሉ በሌላኛው ስልኬ ካልሆነ ወይም ደግሞ በምታውቁ ስልክ ስትደውሉ ይቆራረጥብኛል እና ሪኩዌስት ልካችሁ ብቻ ጠብቁ። ሌሎቻችሁ ታፕታፕ አድርጉ። ከቲፒኤልኤፍ ልጀምር። አሉላ ጀዋር ትሄድበታለህ። ከዛ አሉላ አንድ ላይ የትግራይ ነባራዊ ሁኔታ ጠቅላላ አድርገህ ትሄዳለህ። በዋነኛነት ለቲፒኤልኤፍ፣ ለኦነግ፣ ለፋኖ እንዲሁም ደግሞ ለጽምዶ ለሚባለው ጠቅላላ አድርጌ ጥያቄ ላቅርብና ጀዋር ሰፋ አድርገህ ትሄድበታለህ። ከዛ ወደ እነሱ ወርዳለሁ። ቲፒኤልኤፍ ምንድን ነው የሚፈልገው? አንዳንድ ከቲፒኤልኤፍ በተቃራኒ ያሉ ኃይሎች ቲፒኤልኤፍ የሚፈልገው በአጭሩ ወደዚህ ወደዛ ማለት አያስፈልግም፣ 4 ኪሎ መግባት ይፈልጋል ይላሉ። ይህንን ደብረጽዮን ገብረ ሚካኤል ተናግሮታል። ጌታቸው ረዳ በትግራይ ፖለቲካ ታሪክ የተሻለ የሚባል መንገድ አሳይቶ እያለ የጌታቸውን ስራ አንዱ አደረጉ። በተለይ የተቃዋሚ ፓርቲዎች ገብተው ስልጣን እንዲይዙ የሀሳብ ነፃነት እንዲሸራሸር ሙከራ አድርጎ ነበር የሚሉ ወገኖች አሉ። የትግራይን ህዝብ እንደ ሆስቴጅ ይዞ አሁንም የህልውና አደጋ አለብህ በሚል ወደ 4 ኪሎ ለማምጣት የሚያደርጉትን ጥርጊያ እያመቻቹ ነው እንጂ የትግራይ ህዝብ ቲፒኤልኤፍ እንደሚለው በዛ ነባሪያ ሁኔታ ውስጥ አይደለም። ችግር ውስጥም ከሆነ ቲፒኤልኤፎች ራሳቸው የፈጠሩት ናቸው የሚሉ ወገኖች አሉ። ከኤርትራ ጋር ለምሳሌ የተጣመረበት ጉዳይ የኤርትራ መንግስት ከኢትዮጵያ መንግስት ጋር የተጣላበት ዋነኛ ምክንያት የፕሪቶሪያ ስምምነት ነው። ፕሪቶሪያ ላይ እኛ ሳንወከል ለምን ተፈራረማችሁ የሚል ቅሬታ እንዳላቸው ይታወቃል። የሻዕቢያ ደጋፊዎች የፕሪቶሪያ ስምምነት የሰሜኑን ጦርነት ነው ያስቆመው። የሰሜኑን ጦርነት በመቆሙ የተቆጣው የሻዕቢያ መንግስት ነው። ቲፒኤልኤፍ ሲሆን ይህንን ማስቀጠል ሲገባው ይሄ በመሆኑ ከተቆጣው ኃይል ጋር
ጥምረት ፈጥሯል። በሰሜኑም ጦርነት እንደነበረው እንደምታስታውሱት ወደ 4 ኪሎ እየመጣን ነው፣ ሌሎቻችሁ ነፍሳችሁን አድኑ፣ ወዴትም ማምለጫ የላችሁም የሚሉ ንግሮችን ከደብረ ጽዮን የሰማንበት ሁኔታ አለ። በአንተ እይታ የቲፒኤልኤፍ አጠቃላይ ምንድን ነው ፍላጎቱ? ሁለተኛ ለጽምዶ ደጋፊዎች ካላችሁ እንድትነኩልኝ የምፈልገው ለጀዋር ነው። ይህንንም የጽምዶ ጉዳይ በፌዴራል መንግስቱም በተቃዋሚዎቹም ሶሻል ሚዲያ ላይ በስፋት የሚነገር ጉዳይ ነው። ጽምዶንስ እንዴት ነው የምታዩት? የአንዳቸው የመታገያ አጀንዳ ከአንዳቸው ጋር የሰማይና የምድር ልዩነት አለ። ቲፒኤልኤፍ የፋኖ ኃይሎችን ወራሪ ነው የሚላቸው። ወራሪዎች የያዙብንን ኃይል ለማስለቀቅ እየመጣን ነው ይላሉ። ገብረ እግዚአብሔር የስፖክስ ፐርሰን ናቸው። ይህንን ቃል በቃል ተናግረዋል። በፋኖና በቲፒኤልኤፎች የመታገያ አጀንዳ መካከል ልዩነት አለ። ማርቲን ፕሎት በቅርቡ እንደነገረን እነዚህ 4 ኃይሎች ሱዳን ላይ ተገናኝተው እንደመከሩ ነግሮናል። የጽምዶስ ጉዳይ የገባችሁ ነገር አለ? ይሄ ሊሆን የሚችል ነገር ነው? የፌዴራል መንግስቱም ያነሰዋል፣ እነሱም ያነሱታል። በኦሮሚያ ክልል ላይ ፈጠን እያልኩኝ ነው፣ ለሰዓታችሁ የቸኩልኩኝ ነው ጥያቄ ማቀርበው። በኦሮሚያ ክልል ላይ በተደጋጋሚ የሚነሱ ጥያቄዎች አሉ። ለምሳሌ ኦነግ ሲመሰረት እንደ መታገያ አጀንዳ አድርጎ የተነሳባቸው 3